መሰረት እንዲህ የምስራች አራት ወንጌልን ወልደ እግዚአብሔር እንደነገሰ ዲያብሎስ እንደተሻረ አዳም ከልጆቹ ከሞተ ሥጋ ከሞተ ነፍስ እንደዳነ ነፍሳት ከሲኦል ከገሃነም እንደወጡ ትናገራለች እና ወንጌል አላት። ከሞተ በኋላ ተነስቶ ያስተማረው ኪዳን መባሉ ደግ ነገር ነውና ደጉን ነገር ሁሉ ኪዳን ይለዋል። ከዚያ ሁሉ ሐዋርያው ቅዱስ ጳውሎስ ለምድዩ እብል እንከ ዝንቱ ኪዳን ስሙ ዘእምኀበ እግዚአብሔር እንዳለው ሐዋርያው ቅዱስ ጳውሎስ ይህንን ማለቱ የአብርሃም ልጆቹ የጌታን ሃይማኖቱን ቢጠብቁ ሃይማኖቱን ቢያጸኑ ሕጉን ቢጠብቁ ምድረ ርስትን እንዲያወርሳቸው ጌታና አብርሃም የተለያዩበት ነው። ይህም ኪዳን የመንግስተ ሰማያት መግቢያ የመንግስተ ሰማያት መውረሻ ነውና ኪዳን አለው። እነሆ ዘአቀብ ቃለ ዝንቱ ኪዳን ይሄዱ ወያዩ ከመ መላእክተ እግዚአብሔር እንዲል አንድም ወንጌልን ኪዳን ኪዳንን ወንጌል ይለዋል። ወንጌል ኪዳን ሲለው እነሆ ዘአቀበ ቃሌ ግብረ ዘአነ እገብር ወውእቱ ይገብር ወዘያዕቅብ እምኔሁ ይገብር ብሎ ከሐዋርያት ጋር ተማምኖበታል ተካሂዶበታልና። ኪዳንን ወንጌል ሲለው በሞቱ ለሞት ደምሰሶ በሞቱ ሞትን አጠፋው ብሎ የምስራች ይናገርበታልና ወንጌልን ኪዳን ኪዳንን ወንጌል ይለዋል። ይህንስ ኪዳን ማን አስተምር ብሎ ታስተማረ ቢሉ በሕይወተ ሥጋ ሳለ ወንጌልን አስተምር ብሎ ያገበሩናለን ለሰው ረብ ጥቅም እንዲሆን አውቆ በሕይወተ ሥጋ ሳለ ወንጌልን እንዳስተማረ ከሞተን በኋላ ተነስቶ ለሰው ረብ ጥቅም ይሆን ዘንድ እንዲሆን አውቆ ይህንን ኪዳን አስተማረ። አንድም ቤርዜሊ ቤርዜላ ሜልቴሊ ሜልቴዳ ይላቸዋል። ቁጥራቸው ከ36ቱ ቅዱሳት አንስት ናቸው። 4 ሴቶች ጠይቀውት ኪዳንን አስተማረ። አንድም አደርጋለሁ ሲል ሰምታ ማርያም መግደላዊት ጠይቀው ኪዳንን አስተማረ። አንድም ዮሐንስ ወንጌላዊ ጠይቆት አስተማረ። አንድም 12ቱ ሐዋርያት አስቀድሞ በመንፈስ ቅዱስ አሁን ሐዋርያትን 12 ግድም 24 ነው ቤተ ክርስቲያን እለሱ የሚላቸው ነውና አስቀድሞ በመንፈስ ቅዱስ ተገልጾላቸው አንተ አደርጋለሁ ካልክ ቤተ ክርስቲያን በምን ተዳደር ብለው ጠይቀው ኪዳንን አስተምሯል። ይሄው ምሳሌ ነው። 24ቱ የ24ቱ ካህናተ ሰማይ ምሳሌ፣ 12ቱ የ12ቱ ሐዋርያት ምሳሌ ነው። አንድም አርአያሁሙ ለነቢያት ይለዋል በእናቱ በመጽሐፈ ኪዳን ብሎ 24ቱ የ24ቱ ደቂቀ ነቢያት ምሳሌ ነው። ይህንንም ኪዳን ጻፉት ብሎ 3ቱ ባለሟሎችን አስቆታል። እንድርያስን አውጥቶ ማቴዎስን አግብቶ ማቴዎስን አውጥቶ ያዕቆብን አግብቶ ያዕቆብን አውጥቶ ቶማስን አግብቶ ቶማስን አውጥቶ እንድርያስን አግብቶ 3ቱን ባለሟሎችን አስቆታል። እነሱም ከሁለት ከፍለውታል። ክልኤቱ ገበዋቲሃ ለመጽሐፍ እንዲል ይኸውም አንዱ በእንተ እያለ የሚሄድ 59 አንቀጽ ነው። አንዱ እንዲያው ስድ ነው። የሐሳዊ መሲህ ነገር የምጽአትን ነገር ይናገራል። ይህንንም አስተምሩት ብሏቸው ሲላስ አቂላስ ዮስጢዮስ ሞጊኖስ ይላቸዋል። ቁጥራቸው ከ72ቱ አርድእት ነው። 4 ሰዎች በ4ቱ ማዕዝነ ዓለም ዙረው አስተምረውታል። የኋላ ሰዎች ግን ወንጌል በዛ ኪዳን በዛ የአንባቢያን ቃላቸው ይሰላል። የአንባቢያን ቃላቸው ይሰላል። አንደበታቸው ዓይናቸው ይፈዛል፣ ቃላቸው ይሰላል። የበተርጉማን ልቡናቸው ይደክማል፣ አንደበታቸው ይላሻል። የሰማዕያን ጆሮአቸው ይደነዝዛል፣ ልቡናቸው ይደነግዛል ብለው ከረጅሙ ባጭሩ ከሙሉ በክፍሉ ከረጅሙ በጥቂቱ ከፍለውልናል። ከፈሉትማ እንዳንል የንጉሥን ቃል አጠረ ብለው አያስረዝሙት፣ ረዘመ ብለው አያሳጥሩት። የራቀውን ይጠቅሳል፣ የቀረበውን ያቃጥላል ብሎ በዚያውስ ላይ ሁሉ መጥቶልን የለምን ቢሉ ከዚያው ከውስጡ በቅርቡ የሚገኝ በአንድ ቀን የሚደርስ ቤተ ክርስቲያን የምትተዳደርበት የምታድርበት 7ቱ ኪዳናት ለይተውልናል። ይኸውም መጀመሪያ ትምህርተ ኅቡዓትን ለይተውልናል። ምዕመናን ቅዱስ ሥጋውን ክቡር ደሙን ለመቀበል በመጡ ጊዜ ከታላቅ አዳራሽ ገብተን መዓዛው ያማረ ኅብስተ መና ጣዕሙ ያማረ ወይነ ቃና ተቀብለን መጣን እንዳይሉ ኅብስቱ ተለውጦ የአምላክን ሥጋ ወይኑ ተለውጦ የአምላክን ደም እንዲሆን ቢገኝ ኤጲስቆጶሱ ቢታጣ ቄሱ አንብቦ ተርጉሞ የሚነግራቸው ይገባል ሲሉ መጀመሪያ
ነቢያት ትምህርተ ኅቡዓትን ለይተውልናል። ሁለተኛ ዘጠኙ ኪዳናት ለይተውልናል። ዘጠኙ ኪዳናት ለይተውልናል። ሦስቱን ኪዳን ከሁለቱ ፍልስጤ ጋራ ቀሳውስት በመንፈቀ ሌሊት በንቅቶ ደብሮ ሊጸልዩት ይገባል ሲሉ፣ ሦስቱን ኪዳናት ከሁለቱ ፍልስጤ ጋራ በነግ ከሰርከተ ፀሐይ በኋላ ሊጸልዩት ይገባል ሲሉ፣ ሦስቱን ኪዳናት ከአንዱ ፍልስጤ ጋራ በነግ ለነጋዴያን ለሕሙማን ሊጸልዩላቸው ይገባል ሲሉ ዘጠኙ ኪዳናት ለይተውልናል። ፍልስጤ ያለው አምስቱ ግናያት ነው። አንድም አምስቱ መኃልይ ነው። አንድም ድርሳነ ደናግል ነው ይሏል። ሶስተኛ እግዚአብሔር ዘበራናትን ለይተውልናል። ይህንም አዲስ አማኒ በመጣ ጊዜ 3 ዓመት አስተምረው ይህንን እያነበቡ ሊያጠምቁት ይገባል። ኃጢአት ሲያሰራው ጣዖት ሲያስመልከው የነበረ ሰይጣን የለቀቀው እንደሆነ ጸጥ ብሎ ይጠመቃል። ያለቀቀው እንደሆነ ጥርሱን ያስገጥጠዋል፣ ዓይኑን ያስጠጥጠዋል፣ አራፋቱን ያስደቅቀዋል። ከዚህ ሁሉ እጅ ያደረስከው አንተ ነህ ብለው ደጋግሞ ሊያጠምቁት ይገባል ሲሉ፣ አንድም ዲያቆን ከወደ ኋላው እየመጣ 40 ቀን ሙሉ ይህንን እየደገመ ያጥምቀው፣ ጸጥ ሲል ፍጹም ጥምቀት ያጥምቀው ብለው ስርዓት ሰርተውልናል። ያጥምቀው ብለው ስርዓት ሰርተውልናል። አሁን አራተኛ በእንተ ቅድሳትን ለይተውልናል። ይህንን ዲያቆኑ ካባ ማንቃ ለብሶ አክሊል ደፍቶ መስቀሉን ይዞ በእንተ ዝናማት፣ በእንተ ማያተ አበላ፣ በእንተ ፍሬ ምድር፣ በእንተ ንጉሥ እያለ በስጋዊው ከጳደሬው እስከ ንጉሱ፣ በመንፈሳዊው ከአጻዊ ሕይወት እስከ ሊቀ ጳጳስ ላሉ ለምእመናን ለአዝሪት ለአትክልት ሁሉ ሊጸልይላቸው ይገባል ሲሉ በእንተ ቅድሳትን ለይተውልናል። በሀገራቸው ቄሱ ወንጌል ያነበበ እንደሆነ ዲያቆኑ በእንተ ቅድሳት ይላል። ቄሱ በእንተ ቅድሳትን ያነበበ እንደሆነ ዲያቆኑ ወንጌል ይላል። በሀገራችን ግን በእንተ ቅድሳት ከዲያቆን ወንጌል ከቄስ እንዳይወጣ ወስነውልናል። አምስተኛ በሰማይ ለይተውልናል። ይህንም ዲያቆኑ ከፍ ካለ አደባባይ ብሎ አክሊሉን ደፍቶ ካባውን ለብሶ መስቀሉን ይዞ እመቦ ዘቦ ነውረ ሕሊና ይቅረብ እመቦ ስኡ ዘይኮነ ንጹሐ ይትጋዝ እመቦ ነኪር ትእዛዙ ኢየሱስ ይትከላ መስቀለ ይግፋ እስመ ዘኢይትገፋ እያለ በምእመናን ያዳኝባቸው ሊያውጅባቸው ይገባል ሲሉ ነው። እንደ ንጉሥ አዋጅ ነጋሪ የንጉሥ አዋጅ ነጋሪ ከአደባባይ ላይ ቆሞ ነጋሪት እየመታ የንጉሥ ፈቃደኛ የሆንክ የሚገባ ቅረብ፣ የንጉሥ ፈቃደኛ ያልሆንክ የማይገባ ውጣ እንዲህ ዲያቆኑ ካባውን ለብሶ አክሊሉን ደፍቶ መስቀሉን ይዞ ከመንፈሳዊ አውድ ከቤተ መቅደስ የሚገባ ግባ ቅረብ፣ የማይገባ ውጣ ራቅ ብሎ ያውጅበት ይገባል ሲሉ በሰማይ ለይተውልናል። ስድስተኛ ቅዳሴ እግዚእ ለይተውልናል። ይህንንም ካህናት ኅብስቱን በጸይት ወይኑን በጽዋ አድርገው ቅዱስ ሥጋውን ክቡር ደሙን ሊያከብሩበት ሊለውጡበት ይገባል ሲሉ፣ ሰባተኛ ስሉስ ቅዱስን ለይተውልናል። ይህንንም ምእመናን ሥጋውን ተቀብለው በአፋቸው ሳለ ደሙን ለመቀበል ሲሄዱ የሕሊና ጸሎት ሊጸልዩት ይገባል ሲሉ ነው። ሕዝቡ የሚያውቁት ቢሆን ሕዝቡ ይጸልዩ፣ ሕዝቡ የማያውቁት ቢሆን ካህናቱ ይጸልዩላቸው ተብሎ ስርዓት ተሰርቷል። እስከዚህ አርስት ነው። እንግዲህ ወዲህ እስከዚህ ታሪክ ነው። እንግዲህ ወዲህ ኪዳንን ቢሹ ኪዳን ዘነግ፣ ትምህርተ ኅቡዓትን ቢሹ በእንተ ትምህርተ ኅቡዓት ይሏል። በእንተ ትምህርተ ኅቡዓት ዘትነገር ጵስቆላ አለ። ኅቡዓትን ስለመማር፣ ኅቡዓትን ስለማስተማር፣ ኅቡዓትን ስለመማር፣ ኅቡዓትን ስለማስተማር ቅዱስ ሥጋው ክቡር ደሙን ከመቀበል አስቀድሞ የምትነገር ሕግ የምትነገር ትምህርት ይህች ናት አለ። ኅቡዓት ያላቸው 5ቱ አዕማደ ምስጢር ናቸው። መጀመሪያ ምስጢረ ሥላሴ ነው ብለውታል። ሥላሴ በስም በአካል በግብር 3፣ በባህሪ በሕልውና በአገዛዝ በስልጣን በፈቃድ አንድ ናቸው ብለው ይነግሯቸዋል። አንድ ሲሆኑ 3፣ 3 ሲሆኑ አንድ ናቸው ብለው ይነግሯቸዋል። አንድ ሲሆኑ 3፣ 3 ሲሆኑ አንድ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ኅቡዕ አለ። መጀመሪያ
ምስጢረ ሥጋዌን ህቡዕ ብለውታል። ይኸውም አምላክ ሰው ሆነ፣ ሰው አምላክ ሆነ። ረቂቁ ገዘፈ፣ ብዙቱ ረቂቅ፣ ልዑሉ ትሑት፣ ትሑቱ ልዑል፣ ምሉኡ ተወሰነ፣ ውስኑ መላ ብለው ለሰው ይነግሩታል። ይህ ሊሆን እንደሚቻል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡዕ አለ። ሶስተኛ ምስጢረ ጥምቀትን ህቡዕ ብለውታል። ይህንንም ካህኑ ውሃውን በብርት አድርጎ ሥርዓተ ቅዳሴውን አድርሶ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ውሃው ተለውጦ ስዕለተ ዓረብ ከጌታ ከቀኝ ጎኑ የፈሰሰ ማየ ገቦ ይሆናል ብለው ለሰው ይነግሩታል። ይህ ሊሆን እንደሚቻል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡዕ አለ። አራተኛ ምስጢረ ቁርባንን ህቡዕ ብለውታል። ይህንንም ካህኑ ህብስቱን በጻሕል ወይም በጽዋ አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ የአምላክን ሥጋ ወይም ተለውጦ የአምላክን ደም ይሆናል። ወሶበ ይሆናል ብለው ለሰው ይነግሩታል። እምቅድመ ይቀድሶ ካህን ህብስት ወወይን ወሶበ ይቀድሶ ካህን ይወርድ መንፈስ ቅዱስ ዘይት ህብስት እምከዊነ ሥጋ ከወይነ ህብስት ሀበ ከወይነ ሥጋ ወልደ እግዚአብሔር ወከማሁ ጽዋዕኒ ይትመየጥ ወይትበለጥ እምከዊነ ወይን ሀበ ከወይነ ደም አምላካዊ ዘወልደ እግዚአብሔር በሕላዌሁ እንዲል ህብስቱ ተለውጦ የአምላክን ሥጋ ወይም ተለውጦ የአምላክን ደም ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡዕ አለ። አራተኛ ህቡዕ። አምስተኛ ምስጢረ ትንሣኤ ሙታን ህቡዕ ብለውታል። ይህም ሰው ከሞተ ከፈረሰ ከበሰበሰ አመድ ትቢያ ከሆነ በኋላ እንደገና አካል ገዝቶ ይነሳል ብለው ለሰው ይነግሩታል። በቀዳሚ ንቃተ ቀን ያባ አስፈረ ሥጋ ዘተዘሩ ሁሉ ገጸ መካን አለው ርእስ ወዳግም ንቃተ ቀን ይሰፈያ አይጽምት ወይ ይሰፈያ አይጽምት ምስለ ሥጋ ወይ ከውን በል ፍጹመ ዜና አንሳሶ ወይ ተአውሶ እስከ ጊዜው ወሳልስት ንቃተ ቀን የተነሱ ሙታን ከመቅጽበተ ዓይን እንዲል ሰው ከሞተ ከፈረሰ ከበሰበሰ አመድ ትቢያ ከሆነ በኋላ እንደምን አካል ገዝቶ ሊነሳ ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡዕ አለ። አምስተኛው አንድም ቅዱስ ሥጋው ክቡር ደሙን ህቡዕ ብለውታል። ሲለወጥ አይታይምና አንድም አሁን ወደፊት የሚያመጣቸው 7 ነገራት አሉና እነሱን ህቡዕ ብሏቸዋል። ጥርስ ፈራ አለ። ጥርስ ብሎ ሥጋው ደሙ፣ ፈራ ብሎ ሥጋው ደሙ ማለት ነው። የልሳን መለዋወጥ ነው፣ አይለውጥም። ጥርስ በሐማሴን ፈራ በበቅላ አንድም ፈራ በበቅላ ጥርስ በሐማሴን እንዲሉ አንድም ፈራ ጥርስ ሲል ነው የተዘዋወረ ቀለም ነው። ፈራ ብሎ ህብስት፣ ጥርስ ብሎ ደም ማለት ነው። አንድም ፈራ በጥርስ ይላል፣ ዋዌ የቀረው ነው። በዚህ ጊዜ አንዱን ደም ለማድረግ ነው። አንድም ፈራ ብሎ ህብስት ማለት ነው። ጸሎተ ፈራ እንዲህ ጸሎተ ህብስት ህብስተ ሕይወት ሲል ጸሎተ ህብስት ሲል አንድ ጥርስ ብሎ ሕይወት ማለት ነው። ህብስተ ሕይወት እንዲል አንድም ጥርስ ፈራ ብሎ ይናገራል። ቅዱስ ሆኖ አይለውጥም። ለኤርምያሱ ጥርስ ፈራ ማሴው እንዲል ህብስተ ካህን ዘያቀርቦ ሲል ይህንንም ሊቁ ቅዱስ ያሬድ ህብስተ ሕይወት ህብስተ መድኃኒት ጽዋዐ ሕይወት ጽዋዐ መድኃኒት ብሎ ወስዶታል። ለምእመናን ህቡዓት ህቡዓት ለሚሰኙ ህቡዓት ለሚገባቸው ለምእመናን የምትነገር ትምህርት ይችላል። ለሌላው ሊረዱት አይገባምና ወኢይደሉ ይደወው ተባዩ ለእለ ኢያአምኑ ተነቢዩ ወሰለ እለ ያአምኑ ወአኮ ለእለ ኢያአምኑ እንዲል አንድም ለምእመናን ህቡዓት ይላል። ለምእመናን ቅሉ ጥሩ የሚሆንባቸው ለሌላው ሰዎች አይደለምና እነኒ ክሉ ትምህርትነ ክሉ ኑረትማን ወሩቃን በዝንቱ ዓለም ወአልቦ ምንትኒ ዘይሴኒ በያነብሮ ለነገር በመዳኑ እንዲል አንድም ህቡዓትን ለምእመናን መቀሰል ነው። ህቡዓት ለሚሰኙ ህቡዓት ለሚያሰኙ ለምእመናን የምትነገር ትምህርት ይህች ናት አለ። ህቡዓት አላቸው ምእመናን ሲበቁ ጠፈር ደፈር አይከለክላቸውም። ፀሐይ ከደረሰችበት ከእግረ ፀሐይ ደርሰው ይውላሉና ህቡዓት አላቸው። እመኒ ተልእክት ውስተ ምድር ግብረ ነሰ ሰማያዊ ውእቱ እንዲል
ትምህርተ ህወሓትሰ ከመዝ ንግር ከመዝ ንግሩ ሲል ነው። ትምህርተ ህወሓትንስ እንዲህ አድርጋችሁ አስተምሩ አሉ መምህራን ሐዋርያት። አስተጋባያነ መጻሕፍት ሰለስቱ ምዕት። አንድም ትምህርተ ህወሓትሰ ከመዝ ንግሩ፣ ትምህርተ ህወሓትስ እንደዚህ አድርጋችሁ አስተምሩ አለች። ምነው ለሶሳ አለሳ ቢሉ መጽሐፍ ወን ሂን ዘን አይተረክምና፣ አንድም ሰ አይተረክምና፣ አንድም መጽሐፍ በወ በሰ በአገባብ በስነ ፍጥረት መጀመር ልማዱ ነው። በሰ ሲጀምር ዳዊት ሰ ልቀ ወረሰ አባለ ተመዋህዱ ይላል። በወ ሲጀምር ዋዶ አዱ ብሲ በሀገራ አውሲኢድ ዘስሙ ኢዮብ ጻድቁ ቀራየ እግዚአብሔር ዋህዶ አዱ ብሲ ዘምሀገረ አርማቴም ዘምደረ መሴጣ ስሙ ልቃና ዋህዶ አዱ ብሲ በሀገረ ባቢሎን ዘስሙ ኢዮአቄም ይላል። በአገባብ ሲጀምር አፍሮ አንተ ትዬ አመጠጠርቃ ለምድር ወዘንተ አዘዝኮ ለአዳም ከመጠቅሶ ለአዳም በስጋ መዋቲ ወዘንተ አዘዝካ ለምድር ከመጠቅሶ ለአዳም ስጋ መዋቲ እንዲል። በስነ ፍጥረት ሲጀምርም በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላልና ትምህርተ ህወሓትሰ አለ። አንድም በሌሎች መጻሕፍት ምግባር ሃይማኖት ይነገርባቸዋል። በትምህርተ ህወሓት ግን ሃይማኖት እንጂ ምግባር አይነገርበትም እና ትምህርተ ህወሓትሰ አለ። አንድም ከመዝ ንግር በትምህርተ ህወሓትሰ ከመዝ ንግር ቃል የባህረ መስተንደራ አርእስት አነጋገር ነው። ባለ ርስት ንግር የደረሰ እንዲህ ትምህርተ ህወሓትስ እንዲህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም። ከላይ ከላ አብርሃም ከነ መልከጼዴቅ ስትያዝ ስትነገር የወረደች ናትና ትምህርተ ህወሓትሰ አለ። እስከዚህ አርዕስት ነው። እንግዲህ ወዲህ ማንሻ ዘቅድመ ሀሎ ወይሄሉ ዓለም ሳይፈጠር የነበረው ዓለሙን አሳልፎ የሚኖረው ነው። ዓለሙን አሳልፎ የሚኖረው ዓለም ሳይፈጠር የነበረው ነው። ዘመፃ ዓለሙን ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ይላል። መጀመሪያ ይህንን ብለውታል። ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው 5500 ዘመን ሲፈጸም ወደዚህ ዓለም ለኩነተ ሥጋ የመጣው ነው ብለው ለሰዎች ይነግሯቸዋል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊነገረው ይቻላልና አለ። መጀመሪያ አንድም ዘመፃን ያስቀድማል። 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ዓለሙን አሳልፎ የሚኖረው ነው። ዓለሙን አሳልፎ የሚኖረው ዓለም ሳይፈጠር የነበረው ነው ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው ይቻላልና ሰው አለ። ሁለተኛ ምስጢረ ሥጋዊ ምስጢረ ሥላሴ ከምስጢረ ሥጋዊማ ምስጢረ ሥላሴ አይቀድምም ስለምን ካለ ቢሉ እውነት ነው። በቅደሙንስ ምስጢረ ሥላሴ ይቀድማል። ነገር ግን የሥላሴ አንድነታቸው ሦስትነታቸው የታወቀ ከሦስቱ አካል አንዱ አካል ወደዚህ ዓለም መጥቶ ከእመቤታችን ከቅድስት ድንግል ማርያም ሥጋን ከነሳ በኋላ ነውና እንዲህ ያለው አሉ ዘይኖሮ ለስሉስ ቅዱስ ዘይኖረ ሰግዶ ወድ ወይ ቅድስት እሙ እንዲል አንድም ባለው ያስባል። ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው ነው። ቅድመ ዓለም የነበረው 5500 ዘመን ሲፈጸም ወደዚህ ዓለም ለኩነተ ሥጋ የመጣው ብለው ለሰው ይነግሩታል። አሁን የተመቸ ዘሃም 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው የታመመው ነው። በእኛ በሱ ሕማመ ሥጋ የእኛን ሕማመ ነፍስ ለማራቅ ታመመ ይለዋል። አም ከማን ጋር ተው በቃሉ ለሕማም እንዲል አንድም ዘሃም አንዱን አካል ወዲህ ሐማሚ ወዲህ የሐማሚ ነው ብለው ለሰው ይነግሩታል። አንተ ሐማሚ ዘከመ ይናከ ምስሌነ ወአንተ የሐማሚ ዘከመ ምክንያከ ምስለ አብ እንዲል አንዱን አካል ወዲህ ሐማሚ ወዲህ የሐማሚ ነው ብለው አንዱ አካል ወዲህ ሐማሚ ወዲህ የሐማሚ ሊወት እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና አለ። ሶስተኛ ወሞተ የታመኑ የሞተው ነው። በሱ ሞተ ሥጋ የኛ ሞተ ነፍስ ለማራቅ በሞቱ ለሞት ደምስሰው ብሎ እንዲያመጣው ቃል እየተሞቱ እንዲህ አንዱን አካል ወዲህ መዋቲ ወዲህ የመዋቲ ነው ብለው ለሰው ይነግሩታል።
አንተ መዋቲ ዘከመ እሪናከ ምስሌነ ወአንተ ኢመዋቲ ዘከመ እሪናከ ምስልሃ እንዲል አንዱ አካል ወዲህ ኢመዋቲ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ተብሎ አለ። አራተኛ ወተቀብረ የሞተውም የተቀበረው ነው። በሱ መቃብረ ሥጋ የእኛን ርደተ መቃብር ለማራቅ ወተቀብሮተ ሥጋሁ ለእግዚእነ አሰሰረ ውስተ ምድር አሰሰረ ውስጥና ውስተ መቃብር ወመርሖ እምስሩ እንዲል እኩያን እየተመቆርጡ እንዲል አንዱን አካል ከዚያ በዝባነ ኪሩ ይሰለሳል ይቀደሳል። ከዚህ 3 መዓልት 3 ሌሊት በከርሰ መቃብር አደረ። ከዚያ በዓለሙ ነው ወዲህ በመቃብር ተወሰነ ብለው ለሰው ይነግሩታል። አንተ ንጉር ውስተ ከርሰ ምድር አንተ ንጉር ዲበ አርያም ወአንተ ንጉር ውስተ ከርሰ ምድር እንዲል ጽውረ ታሪየ ተተወዮ ውስተ መቃብር እንዘ ውእቱ ይመልእ ኩሎ ዓለመ እንዲል አንዱ አካል ከዚያ በዝባነ ኪሩ የሚሰለስ የሚቀደስ ከዚህ 3 መዓልት 3 ሌሊት በከርሰ መቃብር ያደረ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ፈዋተ። አምስተኛ ነው ወተንሥአ የተነሳው የተቀበረውን ከሙታን ተለይቶ የተነሳው ነው። በሱ ትንሣኤ ሥጋ የእኛን ትንሣኤ ለመግለጽ ተነስቷልና ያ ተንሥአ ከመ ይማረነ ተንሥኦ ሥጋቲነ ተንሥአ ከመ ያንበረነ ከመ አንበረነ በየማነ አቡሁ በዕለተ ሰማያት እንዲል አንድም ተንሥአ አንዱን አካል ወዲህ ከመቃብር በአፋ ያለ ነው። ወዲያ ከዚያ ከመቃብር በአፋ ያለ ነው። ወዲህ 3 መዓልት 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ በግነት ክፈቱልኝ ሳይል ሰው ከመቃብር ፍቶ ተነሳ ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ኢህአዲግ ሰበን ውስቴቱ እንዲል አፋ ውእቱ መቃብር ወኢህአዲግ ሰበን ውስቴቱ እንዲል አንዱ አካል ወዲህ ከመቃብር በአፋ ያለ ወዲህ በመቃብር 3 መዓልት በደት ተከስሎ መቃብር ክፈቱልኝ መግነዝ ክፈቱልኝ ሳይል የተነሳው ሊሆን እንደምን ይቻላል ሊነሳ እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ተው አለ። 6ኛ አው ጻይረ ዘሞት ፈታ የተነሳውም የሞት ጻይረኝነቱን የፈታው ያሰናበተው ነው አለ። ጻይሩ ራሱ ቃኝነት ነው። ጻይረኝነቱ ዳሞት ነው። ዲያብሎስን ነው ሞት ያለው ዲያብሎስን ነው። በግብሩ ሞት ይለዋል። ጻይረ ዘሞት ፈታው ዘሙታን ትንሣኤ በግብሩ ሞት ይለዋል። ስውረ ተሬ ለዘሩ ተመቃብር እንዲል አንዱን አካል ከዚህ ከኛ ጋር በአንድነት ያለ ነው። ወዲህ 3 መዓልት 3 ሌሊት በከርሰ መቃብር ከዚያ የሞት ጻይረኝነቱን የፈታው ያሰናበተው ነው ብለው ለሰው ይነግሩታል። ከዚህ ከኛ ጋር በአንድነት ያለ ሲሆን ከዚያ የሞት ጻይረኝነቱን የፈታው ያሰናበተው ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው ይቻላልና ሰው አለ። 7ኛ ነው ህወሓት ያላቸው እንዲህ ናቸው። ወዘሙታን ተንሥአ ከሙታን ተለይቶ የተነሳው እሱ ነው አለ። ምነው ይህንንማ ተናግሮት አልነበረም ቢሉ ለማስረዳት ደገመው። ለማስረዳትማ ቢሆን መለውንም አልደገመው ነበር ቢሉ ተነሽነቱን አስነሽነቱን ለማስረዳት ተናገረው። ይህስ እንደምን ነው ቢሉ ጻይረ ዘሞት ፈታ አለ። ይህስ እንደምን ነው ቢሉ ሰው ቀድሞ ሲጸነስ በዘር በሩካቤ ይጸነሳል። ነፍስ ትጸናለች። ዲያብሎስ ወይም ዓለም መላእክቱ እንዲህ ዲያብሎስ ከሰራዊቱ አንዱን ሰዶ በማኅፀን ያቆራኝበታል። ሰውየው ይወለዳል። ከተወለደ በኋላ ኃጢአት ሲያሰራው በማኅፀን የተቆራኘው ሰይጣን ኃጢአት ሲያሰራው ጣዖት ሲያስፈልገው ይኖራል። በኋላም ሰውየው በሚሞትበት ጊዜ ዲያብሎስ እሱ ራእዩን ገልጾ ይታያል። ነፍሱ ደንግጣ ከስጋው ትለያለች። እንዲህ አድርጎ ነፍሱ ከስጋው ለይቶ ተማርቶ ወደ ሲኦል ያወርዳት ነበረ። ወደ ዘሞተ ሰብ እንዲሁም ያስሩ ነፍሶ አጋይት የኗ ነፍሳት ውስተ ገሃነም እስከ ይመልአ አብያተ ሞት እንዲል በኋላ ግን ጌታ ሲጸነስ እንበለዘር ለረካቤ ተጸነሰ። ጽነት አጣበት። ኋላም እንበለዘር ለረካቤ ተወለደ። ኋላም በገዳም በ3 አርእስተ ኃጣውእ ድል ነሳው። በኋላም በሞት ጊዜ አባ አማጽ ነፍሴ ውስተ እዴከ ብሎ ቅድስት ነፍሱ ከቅዱስ ሥጋው በስልጣኑ ለየ። በስልጣን እግዚአብሔር በመለየት በስልጣኑ በመለየት
በኩር ተባለ። የጻድቃንም ነፍስ በእደ እግዚአብሔር በይባቤ መላእክት በመዓዛ ገነት የምትለይ ይሆናለች እና እንዲህ አድርጎ መንገዱን ለውጦበት ቁራኝነት ጠፋ። እኛም በዕለተ ዓርብ ከጌታ ከቀኝ ጎኑ በፈሰሰ ማየ ገቦ ተጠምቀን ከፍዳ ነጽተናል፣ ከቁራኝነት ተላቀናልና ጻዕረ ዝሙት ወተፈታው ዘሙታን ተንሥአ አለው። ወበጥምቀተ ክርስትና ይከውን ሰብእ አግዓዜ ፍጹመ እምግብርናተ ኃጢአት ወእምስልጣነ ዲያብሎስ ወአጋንንቲሁ ርኩሳን ወይከውን አምሳለ ትስብእቱ ለክርስቶስ ወይሬስዮ ወይከውን አምሳለ ትስብእቱ ለክርስቶስ ወይሬስዮ ዘእንበለ ፍትወት ለዘተወልደ በልደተ ፍትወት ወይሬስዮ ዘእንበለ ፍትወት ለዘተወልደ ወይሬስዮ ወይከውን አምሳለ ትስብእቱ ለክርስቶስ ወይሬስዮ ለሰብእ ዘእንበለ ፍትወት ለዘተወልደ በልደተ ፍትወት እንዲል ከእንግዲህ ወዲህ ወደ ታች መውረድ ቀርቶልናል። እንከሰ ኢንወርድ ውስተ ሲኦል አላ ንተልዎ ለዘፈጠረነ ፈድፋደ እንዲል አንድም አንዱን አካል ከዚህ ወዲህ ከኛ ጋር በአንድነት ያለ ከዚያ የሞት ጻዕረኝነቱን የፈታው ያሰናብተው ነው ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ ሰባተኛ ህቡ ወዘሙታን ተንሥአ አለ ከሙታን ተለይቶ የተነሳው እርሱ ነው። ምነው ይሄንንማ ተናግሮት አልነበረምን ቢሉ ለማስረዳት ደገመው። ለማስረዳት ቢሆን መላውን ባልደገመው ነበር ቢሉ ተነሽነቱን አስነሽነቱን ሲያስረዳ እንዲህ አለ። ይህስ እንደምን ነው ቢሉ ጌታ አዳምንና ሔዋንን ከአራቱ ባህርያተ ሥጋ ፈጥሮ በነፍስ ሕያው አድርጎ ልጅነቱን ሰጥቶ አክብሮ ተንከባክቦ በገነት አስቀመጣቸው። 7 ዓመት አትብሉ ያላቸውን ዕፀ በለስ ጠብቀው ሕጉን አክብረው ኖሩ። ከዚህ በኋላ ሕጉን አፈረሱ። አትብሉ ያላቸውን ዕፀ በለስ በሉ። ከእንግዲህ ወዲህ በዚህ መኖር አይገባችሁም ብሎ ልጅነታቸውን ነስቶ ከገነት አስወጥቶ በደብረ ቅዱስ አኖራቸው። በአዳምና በሔዋን ላይ ሐዘን መከራ ጸናባቸው። ጌታ ይቅር ባይ መሐሪ ነውና ሐዘናቸውን አይቶ ልመናቸውን ሰምቶ በሐሙስ ዕለት ወበመንፈቃል ዕለት ወለድ ወለተ ወለትከ ወእድኅ ውስተ መርበከ ወእትወከ በመስቀልየ ወሞቴ እንዲል በ5 ቀን ተኩል ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ በመስቀል ተሰቅዬ ሙቼ ተነስቼ አድንሃለሁ ብሎ ቃል ገብቶለት ነበረና 5500 ዘመን ሲፈጸም ይህንን ለመፈጸም ጌታ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት በዚህ ዓመት እንደ ሰው ተመላልሶ በዕለተ ዓርብ መስቀል ተሰቅሎ በአካለ ሥጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ከሲኦል አውጥቶ በአካለ ሥጋ ወደ መቃብር ወርዶ ሙስና መቃብርን አጥፍቶ ተነስቷል። ጽውረ ተርየ ወይጸረ ዕድሜ ለርእሱ እንዲል እኛ የእሱን ትንሣኤ በኩረ አብነት አድርገን ፈጥነን እንነሳለንና ወዘእሙታን ተንሥአ አለው። አንድም እሙታን ለማለት ደግሞታል። ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ በግዘፍ ነው፣ የእሱ ግን በረቂቅ ነውና። አንድም የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በአዲስ ሥጋ ነውና። አንድም እነ አልዓዛር አስነሽ እሱን ይሻሉ፣ እሱ ግን በገዛ ስልጣኑ ነውና ወዘእሙታን ተንሥአ አለው። ወተንሣኤኩ በስልጣነ ባሕቲቱ እንዲል ምን ነው አብ አንሥኦ መንፈስ ቅዱስ አንሥኦ ይል የለምን ቢሉ አብ አንሥኦ መንፈስ ቅዱስ አንሥኦ ቢል አንድ ነው። እሪናቸውን መናገር ነው። አንድም የነ አልዓዛር ትንሣኤ ዳግም ሞትን ያስከትላል፣ የእሱ ግን ዳግም ሞት የለበትምና እንዲህ አለ። ኢይረክቦ ሞት ዳግም እምዝ ከመዝ እንዲል አንድም የነ አልዓዛር ትንሣኤ ዘጉባኤን ይጠይቃል፣ የእርሱ ግን አይጠይቅምና ወዘእሙታን ተንሥአ አለው። ኢኮነ ባሕቲቱ ከወይኖ ሰብአ ዘእመንፈስ ቅዱስ ኢኮነ ባሕቲቱ አለ ዘሐመ ወሞተ ብሎ ነበርና የታመመው የሞተው ብቻ ሥጋ አይደለም፣ አካላዊ ቃል ሥጋም በግብረ መንፈስ ቅዱስ ተዋህዶት አምላክም ሰውም አምላክም ሆኖ ነው እንጂ። አንድም ኢኮነ ባሕቲቱ ጻዕረ ዘሞት ፈታ ወዘእሙታን ተንሥአ ብሎ ነበረና የሞት ጻዕረኝነቱን የፈታው ያሰናበተው ብቻ አካላዊ ቃል አይደለም፣ ሥጋ አካላዊ ቃልን በግብረ መንፈስ ቅዱስ ተዋህዶት ሰውም አምላክም ሆኖ ነው እንጂ። ኢኮነ ባሕቲቱ ምን ነው? ከዚያ በእልመስጦ አግያ ኢኮነ ክልኤተ አለ አሐዱ አምላክ ቦቱ ይላል። ከዚህ ኢኮነ ባሕቲቱ አለ እንደምን ነው አይለያይም ቢሉ አይለያይም። ከዚያ ኢኮነ ክልኤተ ቢል
ከዚህ ኢኮነ በይቲቱ ቢል ልዩ ነውን? የተዋሃደው እርሱ ነውና አይለያይም። ሥጋሁ ለአዳም ምስለ ነፍሱ ሥጋሁ ለአዳም ምስለ ነፍሱ የአዳምን ነፍሱን ሥጋውን የተዋሃደው እርሱ ነው አለ። ምን ነው ይህንንማ ተናግሮት አልነበረምን ቢሉ ምስለ ነፍሱ ለማለት ደገመው። እንደ መስሎ ውሃ ገብቶ ወጣ ነፍስ አልነሳም። ወየንተ ነፍስ ወልቡና ኮኑ መለኮቱ የሚሉ መናፍቃን ነበሩና ነፍስ እንደነሳ ለማጠየቅ ምስለ ነፍሱ አለባቸው። አንድም ሥጋን ከአዳም ነፍስን መካነ ነፍሳት አለ ከዚያ አምጥቶ ተዋሃደ የሚሉ መናፍቃን አሉና ነፍሱንም ሥጋውንም እንደተዋሃደው ለማጠየቅ ሥጋው ምስለ ነፍሱ አለ። አንድም በሥጋው ለሥጋችን በነፍሱ ለነፍሳችን እንደካሰልን ለማጠየቅ ሥጋው ለአዳም ምስለ ነፍሱ ብሎ ተናገረ። ፈሊዮ ሥጋ ዚአሁ ለዘበአማን ሥጋ ዚአነ ወነፍሶ ቤዛ ነፍሰ ኩልነ መጥዮ እንዲል ዘኢሃደገ ነፍሱ ውስተ ሞት ዘኢሃደገ ነፍሱ ውስተ ሞት የተዋሃደውን ሥጋም በርቀት አግኝቶ ይዘው አይደለም እንበለ ርቀት አግኝቶ ተዋሃደው እንጂ ሞታ ለነፍስ ርኢቅ እግዚአብሔር እንዲል ንጹሕ ሆኖ ቢያገኘው ለበሰው ተዋህዶ ሲል ነው። ወሶበረከ በሥጋ ቅዱሰ ወነፍሳ ቅድስተ ተጠረ ሎቱ በመንፈስ ቅዱስ ሕያው መቅደሰ እንዲል አንድም ዘኢሃደገ ነፍሱ ውስተ ሞት ዘኢሃደገ ነፍሱ ውስተ ሞት የተዋሃደውን አዳም ሰውነቱን በሞት ጊዜ የተለየው አይደለም። እስከ ዕለተ ዓርብ መለኮቱ ተዋህዶ ወረ በዕለተ ዓርብ መለኮት ቢለየው ሥጋ ፈርቶ ኤሎሄ ኤሎሄ አለ የሚሉ መናፍቃን አሉና በሞት ጊዜ የተዋሃደውን ሥጋ የተለየው አይደለም። በአካለ ሥጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወረደ እንጂ። አንድም ዘኢሃደገ ነፍሱ ውስተ ሞት የተዋሃደውን ሥጋ በሞት ፈርሶ በስብሶ ሊቀር የተወው አይደለም። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ነፍሱን ከሥጋው አዋህዶ አንድ አድርጎ አስነሳው እንጂ። አንድም ዘኢሃደገ ነፍሱን ለሞት ያላስገዛ እርሱ ነው አለ። ዘበመንፈስ ለአዳም ጸወኖ አህየዎ በግብረ መንፈስ ቅዱስ የተዋሃደው አዳም ሰውነቱን ጸወኖ አከበረው። ወአህየዎ ሕያው ባሕርይ አምላክ አደረገው። አንድም በግብረ መንፈስ ቅዱስ የተዋሃደው አዳም ሰውነቱን ሕያው አምላክ ክቡር አምላክ የባሕርይ ልጅ የባሕርይ አምላክ ሕያው አምላክ ክቡር አምላክ አደረገው። ዘለብሶ ለአዳም መዊቶ ሀይዎ አዳም ሰውነቱን የተዋሃደው እርሱ መዊቶ ሀይዎ ሙቶ ተነሳ። አንድም መዊቶ ሕያው ይላል። ሙቶ ሳለ ሕያው ነው። ዘአርገ ውስተ ሰማያት ተዋሪዶ ለሞት ተዋሪዶ ለሞት ተትሂቶ ሲል ነው። ለሞት ተዋርዶ ውሳጤ መንጦላይት ገብቶ ማዕረገ መላእክትን እንደ ጫማ ተጫምቶ ተረግጦ የሚኖር እርሱ ነው። አንድም ተትሂቶ ተዋሪዶ ያለውን ተወሪዶ ይላል። 5500 ዘመን ሲኖር የሞት ቀጠሮ ነበረበት። ያንን ተወርዶት ውሳጤ መንጦላይት ገብቶ ማዕረገ መላእክትን እንደ ጫማ ተጫምቶ ተረግጦ የሚኖር እርሱ ነው። እንድረ መስቀል ሞአ በቲኮ ማይሰሮ ለሞት በቲኮ ካልኩሎ ማይሰር ብሏል እንጂ ፍዳ ሞትን አጠፋ ሲል ነው። በመስቀሉ ከበሰቀሉ በኋላ ፍዳ ሞትን አጥፍቶ ዲያብሎስን ድል ነስቶ ውሳጤ መንጦላይት ገብቶ ማዕረገ መላእክትን እንደ ጫማ ተጫምቶ ተረግጦ የኖረ እርሱ ነው የሚኖር እርሱ ነው አለ። እንድረ መስቀል አለ ጌታ በካሳ ይሁናል እንጂ ያለ ካሳ የበደል ተበደለ የቀማ ቀማ ልቀቅ ብሎ ያለ ካሳ አላደረገውም። ጨርቅ ታጥቆ ግንድ ተሸክሞ ራሱን ዝቅ አድርጎ አዋርዶ ነውና ወበድሎት ኮነ ፍኖተ እግዚእ ዋዳነን በፍታሞት ወጽድቅ እንዲል በእንተ ዘተሃየለ ዲያብሎስ ትካት በእንተ ዘተሃየለ ዲያብሎስ ትካት አለ። 5500 ዘመን ዲያብሎስ ስለተበረታታብን ፈንታ አንድም ዲያብሎስ 5500 ዘመን ስለተበረታታብን ፈንታ ፍዳ ሞትን አጥፍቶ ዲያብሎስን ድል ነስቶ ማዕረገ መላእክትን እንደ ጫማ ተጫምቶ ተረግጦ የኖረ እርሱ ነው አለ። ዲያብሎስን ካነሳ ዘንድ ስሙን ከዚህ ይናገራል። ዲያብሎስ ማለት ነድ ውኢ ኦፍ ስሩር መስተዋዲ በአመፃ ፈታዊ አምላክና ማለት ነው። ኦፍ ስሩር አለው ወፍ ፈጥኖ እንዲያልፍ እሱም ለማሳት ይፋጠናልና የትም የሰራ በቤትከ እስመ ወፈ ሰማይ ያወጽኦነ ነገርከ እንዲል ነድ ውኢ አለው ደዌ ትኩሳት እየሆነ ያቃጥላልና ፈታዊ አምላክና አለው አምላክነትን ሲሻ
ሲፈላለግ ተገኝቷልና። መስተዋሪ በአመፃም አለው ሰውን ሲያሳጣ ሲያካስስ ሲያጣላ ይኖራልና መስተዋሪ በአመፃ ማለት ነው። ጋኔን ማለት ሩቅ ውዱቅ መውዱቀ ውዱቅ ማለት ነው። ሰይጣን ማለት መስተቃርን መስተጻርን መስተቃርን ማለት ነው። አንድም ጽኑ ባላጋራ ማለት ነው። ወአቀመ አዲረሃ ሰይጣን ለይለ ሰሎሞን እንዲህ በዝንቱ ዲያብሎስ 5500 ዘመን ስለተፈረታታብን ዲያብሎስ 5500 ዘመን ከመበራታታቱ የተነሳ በሰውነቱ መከራ ተቀብሎ የዲያብሎስ ጥፋቱን ድል መነሳቱን ነገረን። አንድም በዝንቱ በእንተ ሕማሙ ይላል። በዚህ በሰውነቱ መከራ በመቀበሉ የዲያብሎስ ጥፋቱን ድል መነሳቱን ነገረን። በቲኮ ህምዘ ኃይሉ ሰጠጠ መስገርቶ አለ ነቅሃል ሊሆን ነው። ከባህሪው የምትነቃ መርዝን አጥፍቶ ሰጠጠ መስገርቶ የዲያብሎስን አሽከላውን ቆረጠ። መርዝ ያላት ነቅሃል ሊሆን ነው። ነቅሃል ሊሆን በእባብ መርዝ መሰላት። እባብ ከሕዋሳት በአንዱ መርዙን የረጨ እንደሆነ በሁሉ አካል ተሰራጭቶ ሰውን እንዲጎዳ ነቅሃል ሊሆን ከአንድ ከአዳም ተገኝታ ዓለሙ ሁሉ ተጎድቶባታልና። ወሶበ ኩነኔ ኃጢአት ወፂአ ላዕለ አሐዱ ብእሲ እምላዕለ አሐዱ ብእሲ ኩሉ ተቀስፈ ባቲ እንዲል ሰጠጠ መስገርቶ አለ። የነቢዩን የገቢሩን ኃጢአት በመረብ ተመስሎ ተናገረ። በመረብ ብዙ ዘመደ እሳት እንዲያዙበት በነቢብ በገቢር ኃጢአትም ሰው ሁሉ ይያዝበታልና ሰጠጠ መስገርቶ አለ። ወሶበ አለው አቡነ አዳም ሆነ ፍናዊሁ ለዓለም መብእሰ ወገጻጉፀ እንዲል አንድም በቲኮ ካልኩ ብሎ ህምዘ ኃይሉ ሰጠጠ ካልኩ ብሎ መስገርቶ ብሏል እንጂ ኃይሉን አድክሞ ጽነቱን አድክሞ ቁራኝነትን አጥፍቶ ነቅሃል ሊሆን አጥፍቶ የነቢዩን የገቢሩን ኃጢአት አጥፍቶ ፍዳ ሞትን አጠፋ ሲል ነውና በቲኮ ህምዘ ኃይሉ ሰጠጠ መስገርቶ አለው። ወገጹ ዘፍጹም በጽልመት ማንሻ